ሰላም ሰላም፣ እንዴት አላችሁ ቤተሰብ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ የሌሞን ጀሊ አሰራር አሳያችኋለሁ ማለት ነው። ሌሞን ጀሊ ማለት ይሄ ነው። በቀይም አለ ስትሮበሪ። እስኪ ዛሬ ደግሞ የሌሞን ጀሊ ላሳያችሁ ማለት ነው። እና እዚህ ጋር በቃ ሀላዊያ መስሪያ ጣፋጭ ነገር የምንሰራበት ሌላ ወጥ ምናምን የሚሰራበት ብረት ድስት ባይሆን መልካም ነው ማለት ነው፣ ጣፋጭ ስለምንሰራበት። ስለዚህ 2 ፓኬት ሌሞን ጀሊ አለ ማለት ነው። ትንንሾች ናቸው፣ ያው መጠናቸው እንደምታያቸው እነዚህ 2 አሉኝ። ለሁለቱ መጠቀመውን ውሃ አሳያችኋለሁኝ ማለት ነው። መጠኑን በመጀመሪያ ሙቅ ውሃ እጠቀማለሁ። ለአንዱ 1 ብርጭቆ ውሃ ማለት ነው። ይሄ ደግሞ ለአንዱ 2 ሙቅ ውሃ 2 ቀዝቃዛ ውሃ እንጠቀማል ማለት ነው። በጣም ሲምፕል ነው አሰራሩ። ያኔ አንድ ለሚሰራ ሰው አንዷን ፓኬት ለሚሰራ ሰው እችን ማለት ነው። 1 ቀዝቃዛ ውሃ 1 ሙቅ ውሃ ማለት ነው። 1 ኮፕ ቀዝቃዛ ውሃ 1 ኮፕ ሙቅ ውሃ መጠቀም ይችላል ማለት ነው። እኔ 2 ስለተጠቀምኩ 2 ሙቅ ውሃ 2 ቀዝቃዛ ውሃ ተጠቅሜያለሁ ማለት ነው። 4 ማለት ነው በአጠቃላይ። በአንድ እጄ ስለሆነ ይቅርታ፣ በአንድ እጄ ስለምቀርጸው ያስቸግራል። እና እናፈላዋለን። ፈልቶ ተንተክትኮ ደግሞ ያለውን እንትን እናየዋለን አብረን ማለት ነው። እና ቤተሰብ አዲስ ነኝ፣ አበረታቱኝ። የእናንተ ላይክ፣ ሰብስክራይብ፣ ሼር የምታደርጉት ደግሞ እኔን ያበረታኛልና ስደተኞች እህቶቼ እኔንም እህታችሁን አበረታቱኝ። ነገ በተሻለና ከዚህ በበለጠ ጥራት ባለው ቪዲዮ እና የድምጽ ጥራትም ባለው ሁኔታ እመጣለሁ ብዬ ተስፋ አደርጋለሁ። እስከዛው ግን ባለው ነገር ብርታት እንድታደርጉልኝ፣ ብርታት እንድትሆኑኝ የእናንተን አስተያየት ኮሜንት፣ ሸር ማድረግ እፈልጋለሁና ይህን ቪዲዮ እንዳጋጣሚ የምታዩ እንዳጋጣሚ ቪዲዮ የሚደርሳችሁ ደግሞ ገብታችሁ ሰብስክራይብ በማድረግ መልካምነታችሁን አሳዩኝ። እሺ፣ ምክንያቱም ከእናንተ የሚወስድባችሁ ጊዜ፣ ገንዘብ ምንም የለም። በቃ ቅንነታችሁን ብቻ ነው የሚያስፈልገውና ሰብስክራይብ በማድረግ ቤተሰብ ሁኑኝ። ለወዳጅ ለዘመድ ይጠቅማል ይማሩበታል ካላችሁ ደግሞ ሌሎችም ብዙ የሰራዋቸው ከህይወት ተሞክሮም ብዙ ቪዲዮዎች አሉና እያያችሁ ሸር አድርጉላቸው ማለት እወዳለሁ ቤተሰቦቼ። በተረፈ የእናንተ ድጋፍ አይለኝ። እሺ፣ አበረታቱኝ እና ሌሎቻችሁ ደግሞ ዩቲዩብ ክፈቱ፣ ስሩ። የሌላ ሰው ቪዲዮ ስታዩ ጊዜያችሁን ከምታባክኑ ክፈቱ። የራሳችሁን ከፍታችሁ ብትሰሩ መልካም ነው። እስከ መቼ የሰው ቪዲዮ እየታየ እና አሁን ቀላል ሆኗል ዩቲዩብ አሰራር፣ እንደ በፊቱ አይደለም። በፊት 4000 ሰዓት ለማግኘት በጣም ከባድ ነው። በእርግጥ አሁንም ለማይሰራ ሰው ከባድ ነው። ከሰራችሁ ግን ቀላል ነው። መደማመሪያ ግሩፖች አሉ፣ የዩቲዩብ ማለት ነው። ቴሌግራም ላይ አለ፣ ዋትሳፕ ላይ አለ፣ የተለያዩ ሶሻል ሚዲያዎች ላይ ግሩፕ እየሰሩ መደማመሪያ አለ ማለት ነው። ፕሌሊስት የሚባል አለ፣ እሱ ይታሰራል ሰዓት እንዲሞላ ማጫወቻ ማለት ነው። እና በጣም ብዙ ግሩፖች አሉ። እነሱ ጋር በመሳተፍ ሰዓታችሁን ማስቆጠር ትችላላችሁ። እና ደግሞ ምን ልስራ ብላችሁ ደግሞ መጨነቅም አይጠበቅባችሁ። አእምሯችሁ ላይ ያለውን ብቻ ንጹህ ነገር ይሁን። ንጹህ ነገር ስላችሁ ጥላቻ፣ ዘር፣ ሃይማኖትን የሚያበጣብጥ ሳይሆን
አምሯችሁ። ሁሉም ሰው የራሱ የሆነ ተፈጥሯዊ የሆነ ስጦታ አለው። ያን ስጦታችሁን በድፍረት ማውጣት፣ መግለጽ፣ ለሰዎች ማካፈል ነው። ከጀመራችሁ ደግሞ ያለማቆም የሆነ ዩቲዩብ ዛሬ ሰርታችሁ በቃ ደግሞ የዛሬ ወር ምናምን እንደዛ አይነት አይደለም። የዩቲዩብ አሰራር በየቀኑ በየሰዓቱም ባይሆን ቢያንስ በየቀኑ የሆነ ነገር መስራት ይኖርባችኋል ማለት ነው። እና ቤተሰቦቼ እኔ ምንም እንኳ አዲስም በሆን በዚች በአጭር ጊዜ ግን ስለ ዩቲዩብ ብዙ ነገር የሚያሳውቁኝ ልጆች አግኝቻለሁ እና ግሩፕ አላቸው። መቀላቀል የምትፈልጉ በኮመንት አሳውቁኝ፣ ስልካችሁን እቀበላችኋለሁ ማለት ነው። መደማመር የምትፈልጉ እሺ። እና ስለ አንድ ነገር ደግሞ እኔ የገባኝ ማለት ነው ቀረብ ብላችሁ ስታዩት ነው የሚገባችሁ። እና ዩቲዩብ እንደዚሁ ሃይላይት የሚወራውና የሚሰማው እውነት አይደለም ማለት ቀርባችሁ ስታዩት በጣም ብዙ አድካሚ ነገር አለው። እንደዚህ በተምሌሉ ተሽሞንሙኖ ስናየው በቃ ያለ ድካም ዝም ብሎ የመጣ አይነት ይመስለናል፣ ግን ብዙ ስራ አለው። ከላይ የምናያት የመግቢያ ፎቶ ብቻ ናት እኛን የምትስበን። ያችን ለመስራት ራሱ ጥበብን ይፈልጋል፣ እውቀትን ይፈልጋል እና ማስተዋልን ይፈልጋል። እናም ዩቲዩብ ላይ ገባ ብላችሁ ስታዩት ነው ለካ እንድም አለ እንዴ ይሄን ያህል ድካም አለው እንዴ ትላላችሁ ማለት ነው። ግን እንዲህ ሲላችሁ ላሰንፋችሁ አይደለም፣ ግን ከጀመራችሁበት ያበረታችኋል። ብዙ ነገር ታውቁበታላችሁ፣ ብዙ ነገር ትማሩበታላችሁ። አልጠበቅኩም። እኔ እንደዚህ የሚከብድ ምናምን አልመሰለኝም ነበር ስጀምር እኔ ማለት ነው። ምክንያቱም እኔ በቃ ቀለል አድርጌ ነበር ዩቲዩብ ሲባል እንትን እምለው እምወስደው ማለት ነው። ግን ገብታችሁ ስጀምሩ ስራውን በቀላሉ አይደለም እይታ የሚመጣው፣ በቀላሉ አይደለም ሰብስክራይብ የሚመጣው። ምናልባት ሌሎች አፕሊኬሽኖች እንደ ቲክታክ፣ ፌስቡክ የመሳሰሉት አፕሊኬሽኖች በቀላሉ ሰብስክራይብ እና ፎሎወር ማግኘት ይቻላል። ቀላል ነው ብዬ አስባለሁ። ሰብስክራይብ ማግኘት ግን ዩቲዩብ ላይ 1 ሰዓት 2 ሰዓት ማስቆጠር ዩቲዩብ ላይ በጣም ከባድ ነው። ግን ለሰራ ሰው ደግሞ ይቻላል፣ የማይቻል የለም። ዋናው ነገር ደግሞ ይዛችሁ የምትመጡት አይዲያው ነው ዋናው ነገር ማለት ነው። እናንተ ጋር ያለው አይዲያ ወሳኝነት አለው ለዚህ ነገር ማለት ነው። እናንተ ጋር ያለው ጥሩ ተሰጥኦ ወሳኝነት አለው እና ብቻ ግን እምላችሁ አእምሯችሁ ላይ ያለውን ጥሩ ነገር ተጠቀሙበት፣ አውጡት ለማለት እወዳለሁ። ቤተሰቦቼ እንግዲህ ጄሊው እንደምታዩት እንደዚህ እየተንተከተከ ነው። በደንብ ሲፈላኔ ደስ ይለኛል፣ ውፍር እንድል ማለት ነው። እና በዚህ መልኩ ደርሶልናል። ምክንያቱም ስኳር ነው አብዛኛው ፐርሰንቱ ስኳር ነው ማለት ነው። ሌሎች ነገሮችን ቢኖሩትም ስኳር ነው። ስለዚህ በደንብ ሲፈላ ስኳር ይቀልጥና በኋላ አንደኛ ያጣብቅልናል ጄሊውን፣ ሁለተኛ ይወፍርልናል ማለት ነው። ለዛ ነው አንዳንዶች ዝም ብለው አቀላቅለው ቀዝቃዛውና ሙቁን ብቻ አቀላቅለው ውሃውን መጀመሪያ ላይ እንዲሁ ሳህን ላይ ያረጉታል ማለት ነው። እኔ ግን እንደዚህ ነው የምጠቀመው። ትንሽ ሲፈላ ደስ ይለኛል እና በዚህ መልኩ ጨርሰናል ማለት ነው። እንግዲህ በርዶ ደግሞ ቀዝቅዞ ያለውን አሳያችኋለሁ ማለት ነው። ታምሌሉ ላይም ቢሆን በፎቶ ከላይ ታዩታላችሁ ማለት ነው። ቤተሰቦቼ ስለነበረን ቆይታ ስለምትከታተሉን ከልቤ አመሰግናለሁ። ምስጋኔ የእውነት ከልቤ ነው። ብዙ ልጆች ታበረታቱኛላችሁ እና በኮመንት ቪዲዮ ላይ የምትሰጡኝ ኮመንት በስርዓት ነው የማየው፣ እውነት በስርዓት ነው የምከታተለው እና የእናንተ ኮመንት ደግሞ እኔን ብርታት ሆኖኛል። ልጆችዬ ከልቤ አመሰግናለሁ ስለነበረ